ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ የጀምሩ ቤተሰብም ይሁኑ። የኢራን ጠቅላይ መሪ ሀገራቸው ለአሜሪካ የማይረሳ ትምህርት ማዘጋጀቷን ተናገሩ። የኢራን ጠቅላይ መሪ ሙጅታባ ኻሜኒ አሜሪካ ጊዜያዊ የተኩስ አቁም ስምምነቱን በተደጋጋሚ መጣሷ የፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ የለሽ እንደሆነ የሚያሳይ ነው አሉ። አሜሪካ ግጭቱን ለማባባስ ትፈልጋለች በማለት የከሰሱት ሙጅታባ ኻሜኒ ኢራንም ለዋሽንግተን የማይረሳ ትምህርት እንዳዘጋጀችላት ገልጸዋል። አሜሪካና ኢራን ጦርነቱን የሚቋጭ የመጨረሻ ድርድር እንዲያደርጉ በር የሚከፍት የመግባቢያ ሰነድ ስምምነት የተፈራረሙት ሰኔ ላይ ነበር። በአሜሪካ በኩል የፈረሙት ፕሬዝዳንት ትራምፕ ሲሆኑ ፕሬዝዳንት መስዑድ ፔዜሽኪያኒ ደግሞ ኢራንን ወክለው ፊርማቸውን አኑረዋል። ይሁን እንጂ በሳምንታት ልዩነት የሁለቱ ሀገራት ግጭት አገርሽቷል። ፕሬዝዳንት ትራምፕም ባለፈው ሳምንት ረቡዕ ጊዜያዊው ስምምነት አብቅቷል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ በተከሰቱት በመቶዎች የሚቆጠሩ ሰደድ እሳቶች የተፈጠረው ጭስ ሰሜን አሜሪካን በመበከሉ በአገሪቷ ላይ አዲስ ታሪፍ እንደሚጥሉ ዛቱ። ትራምፕ ይህን ያሉት የአሜሪካ ሕግ አውጪዎች በሰደድ እሳቱ ላይ ቅሬታ ካቀረቡና የኦንታሪዮ አስተዳዳሪ ዳግ ፎርድ አሜሪካ ቅሬታ ከማቅረብ ይልቅ ድጋፍ እንድትልክ ከጠየቁ በኋላ ነው። ትራምፕ በካናዳ ግዴለሽነት ምክንያት አሜሪካ በጭስ በብክለትና ጤናማ ባልሆነ አየር ተወራለች ብለዋል። እንደ ካናዳ ዋይልድላንድ ፋየር ኢንፎርሜሽን ሲስተም መረጃ ከሆነ እስከ አርብ ዕለት ድረስ በካናዳ 888 ሰደድ እሳቶች የተከሰቱ ሲሆን አብዛኞቹ ከቁጥጥር ውጭ ሆነዋል። ከ190 በላይ የሚሆኑ ሰደድ እሳቶች ኦንታሪዮን እየለበለቡ ነው። የተወሰኑትም ከቁጥጥር ውጭ ወጥተዋል። እንደ ተቋሙ ከሆነ ወደ 3 ሚሊዮን ሄክታር የሚጠጋ የካናዳ መሬት በሰደድ እሳቱ ወድሟል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ የካናዳው ጠቅላይ ሚኒስትር ማርክ ካርኒን ጠርተው አገራቸው ስላሳየችው ግዴለሽነት ማብራሪያ እንደሚጠይቁ ገልጸዋል። በዓለም ዙሪያ በየ10 ደቂቃው አንዲት ሴት በምታውቀው ሰው ትገደላለች። ባለቤቷ ወይም ቤተሰቧ ሊሆን እንደሚችል አዲስ የወጣ የተባበሩት መንግስታት መረጃ ይጠቁማል። በተመድ ሪፖርት መሰረት በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ የሚፈጸም ግድያ 60% ነው። የተባበሩት መንግስታት የሴቶች ጉዳይ ፖሊሲዎች ክፍል ኃላፊ ሳራ ሄንድሬስ እንደሚሉት ሴቶች ላይ ያነጣጠረ ግድያ ድንገት የሚከሰት አይደለም። መነሻው ለረጅም ጊዜ የሚዘልቅ ተከታታይ ጥቃት፣ ትንኮሳና ዛቻ ነው። ይህም በበይነ መረብም በአካልም ይፈጸማል ይላሉ። በሴቶች ላይ የሚፈጸም ግድያ በዋነኝነት የተስፋፋው በአፍሪካ ነው። ግድያው በአብዛኛው ጊዜ የሚፈጸመው በቅርብ የፍቅር አጋሮቻቸው ወይም በቤተሰቦቻቸው ነው። ከአፍሪካ በመቀጠል በብዛት ሴቶች የሚገደሉት በሰሜንና በደቡብ አሜሪካ 1.5%፣ በኦሺኒያ 1.4% እና በአውሮፓ 0.5% ነው።